ሰላም እግዚአብሔር ከሁላችን ጋር ይሁን። እህት ወንድሞቼ እስከ መጨረሻው አድምጹኝ። ድምጽ ሆኖን እዚህ ቪዲዮ ላይ በፎቶው ላይ የምታዋት እህታችን ዘውዲቱ በቀለ ይመር ትባላለች። የትውልድ ሀገሯ ወሎ አምባሰል ውጫሌ 04 ቀበሌ ነው። እንደ ማንኛውም ሰው ኑሮን ለማሸነፍ ወደ ኩዌት በጠለብ ገባች። አሁን ግን ከጠፋች 13 ዓመት አስቆጥራለች። 2004 ዓመተ ምህረት ነው ወደ ስደት የወጣችው። የአንድ ልጅ እናት ናት። ባካችሁ ስለይች ልጅ የምታውቁት ነገር ካለ በዚህ ስልክ ደውሉልን ይላሉ 0921 26 55 57 ወይንም 0935 58 33 47 ፈላጊ ሁሴን መንገሻ ኢማም መሐመድ ሰይድ ወሎዎች ናቸው። እና ይችን እህታችን በጊዜው ላይ ደላለው ሙታለች የሚል ነገር አርድቷቸዋል። ግን አስከሬን አላዩ። ያዩት ነገር የሰሙት መረጃ ነገር የለም። እሱ ብቻ ሙታለች ከፎቅ ላይ ወድቃ የሚል ነገር እንደነገራቸው እየተናገሩ ነው። ግን ልጃቸው አሰሪዎቿ በየሀገሩ ይዘዋት ይዞራሉ። ሳውዲ አረቢያም ያመላልሷት ነበር እና ዱዓ አድርጉልኝ አልተመቸኝም ያለ በተደጋጋሚ ተናግራለች። ይቺ ልጅ ሳውዲ አረቢያ ከአሰሪዎቿ ስጠፋ መኪና ገጭቷት በሳውዲ አረቢያ ሽመሲ ሆስፒታል የተገኘችው ልጅ የኛ ናት ይላሉ። እነዚህም ሰዎች ተጨማሪ በጣም ነው የሚያሳዝን። የይች ልጅ በሳውዲ አረቢያ ሽመሲ ሆስፒታል የተገኘች ልጅ እባካችሁ ድምጽ ሁኑ። የኢትዮጵያ ሕዝብ ዝም አትበሉ። ለተስፋዬ ሀረርጌው ጀጎል በጎ አድራጎት አድርሱት ይህን ቪዲዮ። እሱ ከሳውዲ አረቢያ ኢትዮጵያን ኤምባሲ ጋር በመተባበር ይች ልጅ ይውሰዳት። እኛ ደግሞ የገንዘብ ድጋፍ እናድርግ። ላይቭ እንግባ። ሁላችንም ትብብር እናድርግ። እናቶች እየተሰቃዩ ነው። ከ15 በበላይ እናት ሆነዋል የሚያለቅሱት። ይች ልጅ የኛ ናት እያሉ ነው። ለምሳሌ ወሎ 11 እናቶች፣ ጉራጌ፣ ጎጃም፣ ጎንደር፣ አለምበር፣ ደብረ ታቦር፣ ስልጤዎች ያው ፎቶ የሌላቸው አሉ። ያው ድሮ በስልክ ቁጥር በወረቀት ይዘው ስለሚገቡ እንደገናም ፎቶም የሌላቸው እናቶች አሉ። እዚህ ውስጥ የ4 ልጅ እናት አሉ የጠፉ ከ1997 እስካሁን እስከ 2017 ድረስ ድምጻቸው ያልተሰማ እህት እናቶች አሉን። እባካችሁ ይች ልጅ የብዙ እናት ልጃቸውን የረሱ ሁሉ አስታውሰው በስቃይ ይገኛሉ። ድምጽ እንሆን። ወደ ኢትዮጵያ ትግባ። እናቶች በሙሉ በሀጋድ ይዩት። ኢትዮጵያ ትግባና ይች ልጅ እኛ የገንዘብ ድጋፍ እናድርግ። እናቶች ተሰቃዩ፣ እናቶች አለቀሱ። እንዲሁ የእናቶችን በመስማት በጣም ሰለቸኝ ዘመድ። የኔ እናት ብትሆንስ? ያንተ እናት ብትሆንስ? ያንቺ እናት ብትሆንስ? እንዴ ልጅ እኮ ወልደን የልጅን ፍቅር እናውቀዋለን ሁላችን። ድምፅ እንሆናቸው። ይችን በሳውዲ አረቢያ ሽመሲ ሆስፒታል ያለች እህታችን ወደ ኢትዮጵያ እናስገባት፣ እንተባበር። በጎ አድራጎቶች ተረከቡ፣ ፈርማችሁ ሰዱት። የእናት እንባ የእናት ደስታ የሚያስደስታችሁ ባካችሁ የእናት እንባ እንበስ። አረ ተሰቃዩ እናቶች፣ አረ የወሎ እናቶች ተሰቃዩ ባካችሁ።